ባለፉት ዓመታት በዓለም ዙሪያ ያሉ ሙስሊሞች አንድ አይነት ጥያቄና በጣም ተመሳሳይ ቃላትን ሲጠይቁ አስተውያለሁ። ወደ ካሊፎርኒያ ሄድ ነበር እና ሙስሊሞች ኢየሱስ እኔ አምላክ ነኝ አምልኩኝ ያለው የቱ ጋር ነው ብለው ይጠይቁኝ ነበር። ወደ ለንደን ሄዳለሁ እና ሙስሊሞች ኢየሱስ እኔ አምላክ ነኝ አምልኩኝ ያለው የቱ ጋር ነው ብለው ይጠይቁኝ ነበር። ከፓኪስታን እና ከኢንዶኔዥያ ሙስሊሞች ኢየሱስ እኔ አምላክ ነኝ አምልኩኝ ያለው የቱ ጋር ነው የሚል መልእክት ይደርሰኛል። ስለዚህ ሙስሊሞች ክርስቲያኖችን ኢየሱስ እኔ አምላክ ነኝ አምልኩኝ ያለው የቱ ጋር ነው ብለው እንዲጠይቁ ስልጠና የተሰጣቸው እንደሆነ ግልጽ ነበር። እና አንዳንድ የሙስሊም አቃቢያን ንግግሮችን ከተመለከታችሁ ሙስሊሞች ይህንን ጥያቄ እንዲጠይቁ ሲነግሯቸው ማየት ትችላላችሁ። አሁን ከመቀጠላችን በፊት ልጠይቃችሁ፣ ኢየሱስ እኔ አምላክ ነኝ አምልኩኝ ያለው የቱ ጋር ነው? የክርስቶስ አምላክነት ማረጋገጫ ጽሑፎች ወደ አይምሯችሁ ብቅ ካሉ ወደ ችግር ትገባላችሁ። ምክንያቱም አንድ ሙስሊም ኢየሱስ እኔ አምላክ ነኝ አምልኩኝ ያለበትን ቢጠይቃችሁና እናንተ ኢየሱስ በዘጸአት መጽሐፍ መሰረት እኔ ነኝ ያለበትን በማሳየት ብትመልሱለት ያ ሙስሊም እኔ የጠየቅኩ ኢየሱስ ቃል በቃል እኔ አምላክ ነኝ አምልኩኝ ያለበትን አሳየኝ ነው በማለት እንዲመልስ ስልጠና ወስዷል። ሙስሊሞች የሚሰለጥኑት ጥያቄ እንዲጠይቁ ብቻ ሳይሆን ቃል በቃል የተጻፈ ነገር እንዲጠይቁ እንደሆነ ልብ ማለት አለባችሁ። እናንተ ክርስቲያኖች ኢየሱስ አምላክ ነው ልንሰግድለት ይገባናል ትላላችሁ። ኢየሱስ እኔ አምላክ ነኝ አምልኩኝ ያለበትን ቃል በቃል ልታሳዩን ካልቻላችሁ ስለ ኢየሱስ ያላችሁ ነገር የተሳሳተ ነው ይላሉ። ስለዚህ ስለ ክርስቶስ አምላክነት ጉዳይ ከመመልከታችሁ በፊት ቃል በቃል በሚለው መመዘኛ ላይ መግባባት መቻል ያስፈልጋችኋል። ይህ ደካማ መስፈርት ነው። የቃል በቃል መስፈርት እንደማይሰራ ትክክለኛው ማሳያ መንገድ ይህንኑ መስፈርት ለራሳቸው መልሶ መጠቀም ነው። ለምሳሌ ቃል በቃል እኔ ነብይ ብቻ ነኝ አታምልኩኝ ያለበትን ካሳየኸኝ እኔ ደግሞ ቃል በቃል ኢየሱስ እኔ አምላክ ነኝ አምልኩኝ ያለበትን አሳያለሁ በማለት ነው። ቃል በቃል በሌላ አባባል ወይም አነጋገር ሳይሆን ቃል በቃል እኔ ነብይ ብቻ ነኝ አታምልኩኝ ያለበትን። ይሄ ሙስሊሞች ስለ ኢየሱስ የሚያምኑት ነው። ስለዚህ ይህንን ቃል በቃል የተጻፈ ነገር ማሳየት ካልቻሉ እስልምና ስለ ኢየሱስ ያለው አመለካከት ውሸት መሆን አለበት። ወይም ኢየሱስ ቃል በቃል እኔ የማርያም የድንግልና ልጅ ነኝ ያለበትን አሳዩን ማለት ትችላላችሁ። መጽሐፍ ቅዱስንም ሆነ ቁርአንን መጠቀም ትችላላችሁ። ነገር ግን ቃል በቃል የተጻፈውን ነው የምፈልገው። ካልሆነ ግን እስልምና ውሸት ነው። የተወሰኑ ቃላትን መፈለግ የማይረባ መሆኑን ለማሳየት ይረዳል። እውነቱን ለመናገር ብዙ ሙስሊሞች ይህንን አካሄድ ይተገብሩታል። የሚተገብሩትም ሙስሊም አቃቢያን አጥብቀው ስለሚመክሯቸውና ከእስልምና ላይ ለመከላከል የሚያስችል ከሆነ በሚል እንጂ ህዝቡን ወደ እውነት ይመራቸዋል ብለው አይደለም። ለማወዛገብ ታስቦ ነው። ቃል በቃል የሚለውን መስፈርት ካለፍነው በኋላ ጥሩ ምክንያታዊ ጥያቄዎችን መጠየቅ እንችላለን። ኢየሱስ አምላክ ነኝ ያለው የትና እንዴት ነው? እና እዚሁ ሁሉንም አይነት አስፈላጊ ምንባቦች መመልከት እንችላለን። ነገር ግን እነዚህን አንቀጾች ከሙስሊም ወዳጆቻችሁ ጋር መወያየት ስትጀምሩ ወደ ሁለተኛው ችግር ትሄዳላችሁ። እንደገና መተርጎም ወይም ሌላ ትርጉም መስጠት። አንድ ሰው ኢየሱስ አምላክ ነኝ ብሎ አያውቅም ብሎ ካመነና ኢየሱስ አምላክ ነኝ ያለበትን ክፍል ብታሳዩት ስለ ኢየሱስ አስቀድሞ ካመነው ጋር የሚጋጩትን የአምላክነት ንግግሮች እንደገና የመተርጎም ዝንባሬ ሊኖረው ይችላል። እንደ ዕድል ሆኖ የድጋሚ ትርጓሜዎችን የምንከላከልበት መንገድ አለ። ምክንያቱም በመጽሐፍ ቅዱስና በቁርአን መሰረት እግዚአብሔር ብቻ ሊናገር የሚችላቸው አንዳንድ የይገባኛል ንግግሮች አሉ። ለምሳሌ እግዚአብሔር ብቻውን አጽናፈ ዓለሙን እንደፈጠረ በትክክል መናገር ይቻላል። ተራ ሰው አጽናፈ ዓለሙን እኔ ነኝ የፈጠርኩት ሊል ይችላል። ነገር ግን ንግግሩ ከእግዚአብሔር ውጪ ከሌላ አካል ከወጣ ውሸት ይሆናል። ስለዚህ ኢየሱስ በእግዚአብሔር ብቻ ሊነገሩ የሚችሉ ንግግሮችን ከተናገረ ኢየሱስ አምላክ ነኝ ብሎ ማወጁን እንደመድማለን። የሚገርመው አይሁዳውያን ክርስቲያኖችና ሙስሊሞች በእግዚአብሔር ብቻ ሊነገሩ በሚችሉ በብዙ የይገባኛል ንግግሮች ላይ ይስማማሉ። ጥቂቶቹን እንመልከት። በቁርአን ሱራ 57 ቁጥር 3 አላህን ፊተኛና ኋለኛ ይለዋል። ፊተኛና ኋለኛ የሚሉት ሁለቱ ቃላት ደግሞ ከ99ኙ የአላህ ስሞች መካከል ሁለቱ ናቸው። በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ እንደምናነበው ብሉይ ኪዳን እግዚአብሔር ፊተኛውና ኋለኛው እንደሆነ ይስማማል። የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላም አምላክ የለም።
When Lord is written in all caps in the Old Testament, the term refers to Yahweh. በእንግሊዘኛው ብሉይ ኪዳን ውስጥ ጌታ ወይም ሎርድ የሚለው ሙሉ በትልልቅ ፊደል ከተጻፈ የሚያመለክተው የአጽናፈ ዓለሙን ፈጣሪ ያህዌ ነው። ስለዚህ መጽሐፍ ቅዱስም ሆነ ቁርአን እግዚአብሔርን ፊተኛውና ኋለኛው ይሉታል። ፊተኛውና ኋለኛው ከእግዚአብሔር የማዕረግ ስሞች አንዱ ከሆነ ነቢያችሁ ራሱን ፊተኛውና ኋለኛው ብሎ መጥራት ይችላል። ይሄ ኢየሱስ በራእይ ምዕራፍ 1 ከቁጥር 17 እስከ 18 የተናገረው ነው። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ። እስቲ ሙስሊሞች ይህንን እንደገና ተርጉሙት። ኢየሱስ ለእግዚአብሔር ብቻ የሚውለውን የማዕረግ ስም ወስዶ በራሱ ላይ ሲተገብር ምን ማለቱ እንደሆነ ንገሩን። የሰው ልጆች እርስ በርሳቸው ይበዳደላሉ፣ ነገር ግን ኃጢአት ሁሉ በእግዚአብሔር ላይ ማመጽ ነው። በተመሳሳይም እኔና እናንተ ለሰራነው በደል ይቅር ብንባባልም የመጨረሻውን ይቅርታ ሊሰጥ የሚችለው እግዚአብሔር ብቻ ነው። ስለዚህ ነቢዩ ዳዊት እግዚአብሔርን በመዝሙር ምዕራፍ 51 ቁጥር 4 አንተን ብቻ በደልሁ፣ በፊትህም ክፋትን አደረግኩ፣ በነገርም ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ። የመጨረሻው ይቅርታ የአላህ ብቻ እንደሆነ ይስማማል። በሱራ ምዕራፍ 3 ቁጥር 135 ላይ ከአላህ ሌላ ኃጢአቶችን የሚምር አንድም የለ ይላልና። Now, if Allah, according to the Quran, is the only one who can offer true forgiveness, should a mere prophet claim to be able to forgive sins? ስለዚህ በቁርአን መሰረት ኃጢአትን ይቅር የማለት ስልጣን የአላህ ብቻ ከሆነ ነቢይ ብቻ የሆነ አንድ ተራ ሰው ኃጢአትን ይቅር ማለት እችላለሁ ብሎ ማወጅ ይችላል? በማርቆስ ወንጌል ምዕራፍ 2 ሽባ የሆነውን ሰው እንዲፈወስ ወደ ኢየሱስ አመጡ። የኢየሱስ ምላሽም የሃይማኖት መሪዎቹ አምላክን ተሳድቧል ብለው እንዲከሱት አድርጓቸዋል። ከቁጥር 5 እስከ 12 ያለውን እስኪ እናንብበው። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል? ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ፣ ተነሳ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ጸሐፍት ኃጢአትን ይቅር ማለት የሚችለው እግዚአብሔር ብቻ እንደሆነ በትክክል አውቀዋል። ነገር ግን ራሱን የሰው ልጅ ብሎ የጠራው ኢየሱስ ሐሳባቸውን አውቆ የሰው ልጅ በምድር ላይ ኃጢአትን የማስተሰረይ ስልጣን አለው ብሎ መለሰላቸው። ከዚያም ምልክት የሆነውን ሽባውን ፈውሶ ቁርአን አላህ ብቻ ሊያደርገው የሚችለው ነው የሚለውን በማድረግ ኃጢአታችንን ይቅር የማለት ስልጣን እንዳለው አሳየ። በነቢዩ ኢዩኤል መጽሐፍ ምዕራፍ 3 ላይ እግዚአብሔር ሕዝቦች እንደሚሰበሰቡና በዙሪያው ባሉት ሕዝቦች ሁሉ ላይ ሊፈርድ እንደሚቀመጥ ተናግሯል። ነቢዩ ዳዊት በመዝሙረ ዳዊት ምዕራፍ 9 ከቁጥር 7 እስከ 8 እንዳለው እግዚአብሔር ግን ለዘላለም በዙፋኑ ላይ ነው፣ መንበሩንም ለፍርድ አጽንቷል፣ ዓለምን በጽድቅ ይዳኛል። The Quran in Surah 22 verses 56 to 57 ቁርአን በሱራ 22 ቁጥር 56 እስከ 57 ላይ አላህ አማኞችን እየሸለመ የካዱትን ደግሞ እንደሚቀጣ ይናገራል። እንዲህ በማለት በዚያን ቀን ንግስናው የአላህ ብቻ ነው፣ በመካከላቸውም ይፈርዳል። እነዚያም ያመኑት መልካም ስራዎችንም የሰሩት በመደሰቻ ገነቶች ውስጥ ናቸው። እነዚያም የካዱት በአንቀጾቻችንም ያስተባበሉት እነዚያ ለእነሱ አዋራጅ ቅጣት አላቸው ይላል። Since God is the final judge according to both the Bible and እግዚአብሔር በመጽሐፍ ቅዱስም ሆነ በቁርአን መሰረት የመጨረሻው ዳኛ እንደሆነ ከተናገረ አንድ ተራ ነቢይ ወይም ነቢይ ብቻ የሆነ ሰው የሰዎች ሁሉ የመጨረሻ ዳኛ ነኝ ብሎ መናገር ይችላል? በእርግጠኝነት አይችልም። ነገር ግን ኢየሱስ በማቴዎስ ምዕራፍ 25 ከቁጥር 31 እስከ 32 ላይ ተናግሯል። እንዲህ ይላል፣ ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። የተወሰኑ ሰዎችን ወደ መንግሥተ ሰማያት እንደሚያስገባና ሌሎችን ደግሞ ወደ ሲኦል እንደሚጥል ተናግሯል። ይህ እግዚአብሔር ብቻ ሊያደርገው የሚችለው ነገር አይደለምን?